ሰላም ጤና ይስጥልን ውድ የታሪክ አለኝ ቲዩብ ተከታታዮች፣ እነሆ አዲስ መረጃዎችን ይዘን መጥተናል። እስከ ዜናዎቹ መጨረሻ ድረስ መልካም ቆይታ። በሽራሮና አቅራቢያ ዳግም ውጊያ ማገርሸቱን ተከትሎ በፌዴራል መንግስትና በትግራይ ኃይሎች መካከል የተደረገው የ3 ዓመት የሰላም ስምምነት ክፉኛ ጠባሳ ከባድ ክስተት ፈጥሯል። በመቀሌ የሚገኘው የትግራይ ክልላዊ መንግስት ባወጣው መግለጫ የፌዴራል መንግስት ኃይሎች ቅዳሜ ንጋት ላይ ከሱዳን ድንበር አቅራቢያ ከሽራሮ አቅጣጫ ጥቃት መክፈታቸውን አስታውቀዋል። በጦርነቱ ወቅት የትግራይ ጊዜያዊ አስተዳደር የመሩት ሚኒስትር ዶክተር አብርሃም በላይ በበኩላቸው ግጭት መፈጠሩን አረጋግጠው፣ ነገር ግን ጥቃቱን የጀመሩት በህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የሚመሩ ኃይሎች መሆናቸውን በግልጽ ከሰዋል። ሚኒስትሩ በማህበራዊ ትስስር ገጻቸው ጦርነት ይብቃ፣ ልዩነታችንን በውይይት እንፍታ ሲሉ አሳስበዋል። ይህ ግጭት የተከሰተው ጠቅላይ ሚኒስትር አብይ አህመድ እንደ አውሮፓውያን አቆጣጠር 2018 ወደ ስልጣን ከመምጣታቸው በፊት ለ3 አስርት ዓመታት ኢትዮጵያን ያስተዳድረው ህወሓትና አዲስ አበባ ላለፉት ወራት እያሽቆለቆለ የመጣው ግንኙነት ተከትሎ ነው። ሁለቱ ወገኖች በ2022-2015 ዓ.ም የፕሪቶሪያ የሰላም ስምምነት ድንጋጌዎችን ተግባራዊ አላደረጉም በሚል ርዕስ በእርስ በርስ ሲወነጃጀሉ ቆይተዋል። የትግራይ ባለስልጣናት ገዢው ብልጽግና ፓርቲ በክልሉ ላይ የረጅም ጊዜ እገዳና የድሮን ጥቃት ዘመቻ ሲካሄድ መቆየቱንና ይህ አሁን ወደ ሙሉ ጦርነት ማደጉን ገልጸዋል። የክልሉ መንግስት የትግራይ ኃይሎች፣ የሲቪል ማህበረሰብና የሃይማኖት ተቋማት ለሀገር ጥፋት እምቢ በሚል መሪ ቃል ለብሔራዊ ህልውና ትግል እንዲዘጋጁ ጥሪ አቅርበዋል። በሌላ በኩል የቀድሞ የህወሓት ቃል አቀባይና የአሁኑ የጠቅላይ ሚኒስትር አማካሪ አቶ ጌታቸው ረዳ ዶክተር ደብረጽዮን በኤርትራና በአማራ ታጣቂዎች ላይ ተማምነው በጉልበት ወደ ስልጣን ለመመለስ እየሞከሩ ነው ሲል በመክሰስ የትግራይ ሰራዊት አመራሮች እርሳቸው ደብረጽዮን እንዳይከተሉ አሳስበዋል። እንደ አውሮፓውያን አቆጣጠር በ2022 ለህወሓትና ለፌዴራል መንግስት የፕሪቶሪያው ሰላም ስምምነት የፈረሙት አቶ ጌታቸው ረዳና የደህንነት ሹሙ አቶ ሬድዋን ሁሴን ባለፈው ሰኔ ወር በአልጀዚራ ላይ በጋራ ባወጡት ጽሑፍ ጦርነት ሊቀሰቀስ እንደሚችል ማስጠንቀቃቸው ይታወሳል። የቀድሞው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትና በአሁኑ ወቅት የጠቅላይ ሚኒስትር አብይ አህመድ አማካሪ የሆኑት አቶ ጌታቸው ረዳ የትግራይ ሰራዊት አመራሮችና አባላት ጥቂት የህወሓት ፖለቲከኞች ተገፋፍተው ክልሉን ዳግም ወደ እልቂትና ጦርነት ሊያስገቡት እንደሆነ አሳስበዋል። አቶ ጌታቸው በኤክስ ገጻቸው የደብረ ጽዮን ንግግር አያይዘው ባሰራጩት እጅግ ነቀፋ የበዛበት መልእክት የህወሓት አመራሮች የትግራይን ህዝብ አንድነት በመበተን እንዲሁም በፋኖ በሱዳን ጄኔራል አልቡርሃንና በኤርትራ መንግስት ሻዕቢያ ላይ ተማምነው ዳግም ጦርነት ለመክፈት የሚያደርጉት ፉከራ የሚያመጣው ለውጥ እንደሌለ ገልጸዋል። በዶክተር ደብረጽዮን ገብረ ሚካኤል፣ በወይዘሮ ፈትለወርቅ ገብረ እግዚአብሔርና በቀድሞ የደህንነት ሹም አቶ ጌታቸው አሰፋ መሪነት በጉልበት 4 ኪሎ እንመለሳለን በማለት በጉልበት 4 ኪሎ እንገባለን ብለው የሚያለሙት ቅዠት በአስቸኳይ እንዲያቆም አስጠንቅቀዋል። ከፌዴራል መንግስቱ ጋር በቅርበት እየሰሩ የሚገኙት አቶ ጌታቸው የትግራይ ሰራዊት ከማንም በላይ የህዝቡን ደህንነት እንዲያስቀድም ጥሪ አቅርበዋል። የሰራዊቱ ዋነኛ ትኩረት የትግራይ ህዝብ ሰላምና ህልውና እንጂ በጣት የሚቆጠሩ ወንጀለኞች ህልውና ሊሆን እንደማይገባ አጽንኦት ሰጥተዋል። አቅም እያለ የህዝቡን ህልውና ጥያቄዎች መመለስ የሚቻለው በሰላማዊ መንገድ ብቻ መሆኑን በማስገንዘብ ሰራዊቱ በህይወቱና በአካሉ ላይ የተቆመረበት ያለውን ኃይል ይበቃል ሊለው እንደሚገባ አሳስበዋል። በመጨረሻም በሐውልቲ የህወሓት ጽህፈት ቤት የመሸገው የብጥብጥ ቡድን ሲሉ የጠሯቸው እነዚህ አካላት በፉከራና በውጭ ኃይሎች ድጋፍ ላይ በመተማመን የዲፕሎማሲ በሮች ከዘጉ በኋላ አሁን መሬት ላይ ያለውን እውነታ ሲከብዳቸው ዓለም ይድረስልኝ እያሉ መጫዋቸው ማመዛዘን የጎደለው የፖለቲካ ኪሳራ መሆኑን በአጽንኦት ተችተዋል። በኦስሎ ኒው ዩኒቨርሲቲ ኮሌጅ የኢትዮጵያ ጉዳዮች ተንታኝ የሆኑት ቻቲል ትሮቫል ለአልጀዚራ እንደተናገሩት ይህ ውጊያ ከ2022 የሰላም ስምምነት ወዲህ የታየ እጅግ አሳሳቢ ክስተት ነው ሲሉ ስምምነቱ ጦርነቱን ቢያስቆምም በመቀሌና አዲስ አበባ መካከል ያለው የግጭት መሰረታዊ ምክንያቶች ሳይፈቱ ማለፋቸውን አክለዋል። ለዚህ ግጭት መነሻ በሆኑት ቀናት ውስጥ የኢትዮጵያ መንግስት መገናኛ ብዙሃን ዶክተር ደብረጽዮን በስማቸው ጠቅሰው ትግራውያን ለጦርነት እየቀሰቀሱ ነው የሚል የክስ ዘመቻ ሲያካሂዱ ነበር። ከ2 ዓመታት በፊት ተጀምሮ በመቶ ሺዎች የሚቆጠሩ ሰዎች ህይወት የቀጠፈው ጦርነት ያስቆመው የፕሪቶሪያ ስምምነት የትጥቅ አፈታትና የህይወት ህጋዊ ሰውነት በተመለከተ ጥልቅ ጉዳዮች ላይ እልባት ሳይሰጥ ቆይቷል። ይህን ተከትሎ አሜሪካ ባለፈው ሰኔ ወር ሰላም ያደናቅፋሉ ባለቻቸው የህወሓት አክራሪዎች ላይ የቪዛ ማዕቀብ የጣለች ሲሆን ህወሓትንም እርምጃ ያልተሟላና ሚዛናዊ ያልሆነ መረጃ የተመሰረተ ነው ሲል ተችቷል። ዩናይትድ ስቴትስ አምባሳደር ኤርቪን ማሲንጋ ስምምነቱን ለማትረፍ ወደ መቀሌ ቢያቀኑም ሐምሌ ወር አጋማሽ ህወሓት የፕሪቶሪያው ስምምነት በተግባር ሙቷል ሲል አውጇል። የቀጠናው ተንታኝ ፋይስል ሮብሊ ይህ የውጊያ ጅማሮ አሜሪካ በሁለቱ ወገኖች መካከል ያለው አለመግባባት ለመፍታት ያደረገችው ጥረት አለመሳካቱን የሚያሳይ ነው ብለዋል። አክለውም ጠንካራ የዓለም አቀፍ ጣልቃ ገብነት ከሌለ ወደ እጅግ የሰፋ ጦርነት ሊያመራ ይችላል ሲሉ አስጠንቅቀዋል።
በሌላ ዜና የአሜሪካ የውጭ ጉዳይ ሚኒስቴር ኦገስት 1 ቀን 2026 ጀምሮ ከሳህራ በታች ባሉ 25 የአፍሪካ ሀገራት በሚገኙ ዲፕሎማሲያዊ ሚስዮኖች የሚሰጠው መደበኛ ቪዛ ማስተናገጃ አገልግሎት ማቋረጡን አስታውቋል። የትራምፕ አስተዳደር ይህን ውሳኔ በቅርብ ታሪክ ውስጥ ካደረጉት የአሜሪካ ዲፕሎማሲያዊ ቪዛ አገልግሎት ትልቁ የማሻሻያ መርሃ ግብር ነው ሲል ገልጹታል። በአዲሱ አሰራር መሰረት የቪዛ አመልካቾች ከዚህ በኋላ በአቅራቢያቸው በሚገኝ የአሜሪካ ኤምባሲ ወይም የቆንጽላ ጽሕፈት ቤት ቀጠሮ መያዝም ሆነ የቪዛ ሂደታቸው ማጠናቀቅ አይችሉም። ከዚህ ይልቅ በአገሪቱ ወደ ተመደቡ 20 ቀጠናዊ ማስተናገጃ ማዕከላት እንዲያቀኑ ይደረጋል። ሚኒስተሩ ውሳኔውን የትራምፕ አስተዳደር ብሔራዊ ደህንነት ለማጠናከር፣ የማጣራት ሂደቶች ውስጥ ለማድረግ፣ የመንግስት ወጪን ለመቀነስና የአሰራር ቅልጥፍናን ለማሻሻል ከሚደረገው ጥረት አንዱ አካል መሆኑን አብራርተዋል። ተመሳሳይ የውህደት ስራዎች በሌሎች የአፍሪካ ሀገራትና በአውሮፓ ክፍሎች ቀደም ሲል መከናወናቸውን የገለጸው ሚኒስተሩ ፕሬዚዳንት ትራምፕ ብሔራዊ ደህንነት ለማጠናከርና የመንግስት ብክነት በመቀነስ አሜሪካና አሜሪካውያን ያስቀደመ ነው ብለዋል። ይህ ማሻሻያ ከሳህራ በታች ባሉ የአፍሪካ ሀገራት የቪዛ ማመልከቻዎች የሚያስተናግዱ የአሜሪካ ቆንጽላ ጽሕፈት ቤቶች ቁጥር ከ50 ገደማ ወደ 20 ዝቅ ይደረጋል ብለዋል። ይህ በአመልካቾች ላይ ጉልህ የሆነ ተግባራዊ ተጽዕኖ የሚያሳድር ሲሆን የሀገር ውስጥ የቪዛ አገልግሎት በተቋረጠባቸው ሀገራት የሚገኙ ዜጎች በአካል ለሚደረጉ ቃለ ምልልስና የጣት አሻራ፣ ባዮሜትሪክ ምዝገባ ዓለም አቀፍ ድንበሮችን አቋርጠው ለመጓዝ ስለሚገደዱ ለተጨማሪ ትራንስፖርትና ማረፊያ ወጪ ይዳረጋሉ። ውድ የታሪክ አለኝ ቲዩብ ተከታታዮች መረጃዎች እኔን ይመስሉ ነበር። እኛ ጋር እስከ መጨረሻው አብራችሁ ስለሆናችሁ ከልብ እናመሰግናለን። ለቤቱ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ከጎናችን ሁኑ።